እውነተኛ ፍቅር ከሆነ ምንም ይግባምን አትለያይም። እንደውም ያንን ነገር እንዴት ነው በጣም ስትሮንግ ያደርጋል። እንደውም የመጣው ነገር ሊያለያይክ የመጣው ነገር የበለጠ ያፋቅራል። እንደዚህ አይነት ሰው አጋጥሞ ያውቃል? ሊሆነ ሊያጋጫቸው የመጣውን ነገር ወደ ፍቅር ይቀይሩታል። እና ያቺን ማለፍ መቻል ነው ለኔ ፍቅር እንጂ ይቅርታ እቺ ልታጣላ የመጣችውን ሪዝን ሰበብ አድርጎ ብሬክ አፕ ጋር መድረስ ለኔ ፍቅር አይደለም። ስለዚህ ፋይት የማያደርግልህ ሰው ምን ያደርግልሃል ነው የኔ ሐሳብ። በቃ መጀመሪያም ከተለያየ ምን ያደርግልሃል? ከዛ በኋላ መጥቶ ድጋሚ ይዘኛል ብዬ ማመን አልችልም። መጀመሪያም ከለቀቀኝ ነገ ደግሞ አሁን ካጣላን ሻል ያለ ሌላ ገዘፍ ያለ ምክንያት ቢመጣ አሁንም ይለቀኛል ማለት ነው ያሰ። ስለዚህ በሱ ላይ ያለኝ እምነት ይላላል። ያ ነው ለኔ ድጋሚ ይሄ ያለ መመለስ ሐሳብ ውስጥ የሚያስገባኝ እሱ ነው። የሚያጋጩን ነገሮች በመጡ ቁጥር ያን ምክንያት አንስቶ ከመጣላት ይልቅ አሁን በጣም እንወደውን ሰው እንዲያውም ምንድነው ማድረግ ያለብን? ምክንያቶች ብናገኝበት የሚያጣላ ነገር ብናገኝበት እንኳን በቃ ያን ሰው እንወደዋለናል ማጣት አንፈልግም አይደል? ለዛ ያን ምክንያት ወይ እንዳይደግመው ወይ ደግሞ ባላየ ያረግን ጭቅጭቅ የሚፈጠርበት መንገድ መቀነስ ነው ያለብን። ያው ያን ሰው ማጣት ካልፈለግን ማለት ነው። እና ተመችቶኛል ሊዲያ